ግራጁዌሽን ደረሰ ምን አለ እነሱም መጡ ባህር ዳር ሊያስመርቁኝ ማሚ አክስቴ አቡ አጎቴ ምናምን ተሰብስበው መጡ ምናምን ምርቃትም አለፈ ምን አለ ያው ሲመጡ እኔ ሂጃቤን አድርጋለሁ ምን ብያለሁ ምናምን ሌላ አይታት ማቋት አይነት ሩት ነኝ ማለት ያሰራል። አክቹሊ ቤተሰብ ፊት እንደዛ ሆኖ መቅረብ ነው መጀመሪያ ጊዜ ያሰራል በጣም ነው። ልቀበላቸው ኤርፖርት ሲሄድ በቃ የነበረው ጭንቀት ውስጥ ጭንቀት አይምሰላችሁ በቃ የሆነ በምን አይነት ወይ ሪአክት ያደርጋሉ የሚለውን እንትን ለማለት ማለት ነው። ሄድኩኝ ተቀበልኳቸው። ግራጁዌሽን አለቀ ምን አለ ምናምን ያው እኛ ክሊራንስ ጨርሰን ነው ወደ ቤታችን የምንመጣው እና እነሱ ቀድመው ነው የሚመጡት እና እኔ ባይ ዘ ዌይ ማይንድ ውስጥ የነበረው ምንድን ነው ፋሚሊ በቃ አትላስቴን ነገር መቀበል ካልቻለ ባህር ዳር እቀራለሁ ብዬ ያሰብኩት እኔ በቃ ባህር ዳር እቀራለሁ እዛው ስራ ፈልጋለሁ እዛ ኦልሬዲ አለ በጣም ብዙ ሙስሊም ኮሚኒቲ የሚያውቀኝ ሰፖርት የሚያደርገኝ እና በቃ ላይፍ ይሄን ያህል ላይከብድ ይችላል እና በቃ እዚሁ እቀራለሁ ብዬ ያሰብኩት ምክንያቱም እኔ ዘሳለ አያቴ ጋር መሄድ እችላለሁ ነግራቸዋለሁ ላይ ከማሚ የእናቷ ቤተሰቦች በሙሉ ሙስሊሞች ናቸው እና እዛ ሄጄ መኖር እችላለሁ ምናምን ግን ማዘርጌ ጋርም መሄድ እችላለሁ ግን ምንድነው መጨረሻ ላይ ፋሚሊ ውስጥ ነው ኮንፍሊክት የምታስነሱት ገባች ላይክ ኦልሬዲ እኛ እንቀበልም ያለውን ነገር እነሱ ተቀብለው እንትን አሏት ወሰዷት አይነት ነገር ነው የሚሆነው ገባች ከዛ ደግሞ ላይ አያቴ ጋርም ብሄድ ኦኬ ናው ሙስሊም ስለሆነች የምትፈልገው የራሷን ሰዎች ብቻ ነው እንጂ እኛን ከዚህ በኋላ ነሰሰሪ ናቸው ላይፌ ላይ ብለው አታስብም የሚለው ነገር ነው የሚመጣው እና ይሄ ፋሚሊ ኮንፍሊክት ውስጥ መግባት አልፈለግኩም እኔ ይሄ ቤተሰብን የሚያነካካ አይነት ነገር ውስጥ መግባት አልፈለግኩም እና በቃ እዚሁ ላይፌን እቀጥላለሁ ብዬ ነበር ያሰብኩት። ከዛ መጡ ምናምን መጨረሻ ላይ እነሱ የሚሄዱበት ቀን በቃ ማውራት አለብን ምናምን አለችኝ አወራን ምናምንና እኔ እንትን አይደለም ላይክ ሃይማኖቱ ሀፕን ማድረጉ አይደለም እና እንዴት አትነግሪኝ መጀመሪያ ላይክ እኔ በጣም እንደ ጓደኛሽ ነው የምታይ በጣም ቅርብ የሆንኩ ሰው ነኝ ምናምን እና ይህንን ነገር ከኔ መደበቅሽ በጣም ነው ያሳዘነኝ እና ላይክ መንገድ ነበረብሽ ለኔ ምናምን አለችኝ። አሁን በቃ ያው የሰው ልጅ የፈለገውን ነገር ነው ሊያምን የሚችለው እንግዲህ ማንንም ማስገደድ አንችልም ምናምን ሆነ ኮንቨርሴሽኑ ማለት ነው እና እኔ አወዝ አክቹዋሊ ሪሊፍድ በጣም ነው ሪሊፍድ የሆንኩት እና በቃ ሶሪ አልኳት ይቅርታ ላይክ ልክ ነሽ መናገር ነበረብኝ ማብራራት ነበረብኝ መጀመሪያ ግን አንቺ ሃይማኖትን ከምታይበት መንገድ አንጻር መጥቶ ለአንቺ እንደዚህ ነው ብሎ መናገር ከባድ ነው በጣም ምክንያቱም አይ ኖ ላይክ የምትቀበየው ነገር እንዳልሆነ አይ ካን አንደርስታንድ እና ከዛ አንጻር ከዛ ፍርሃት አንጻር ነው ይቅርታ ላይክ እንትን ማለት ነበረብኝ ምናምን ብዬ አውርተን ጨረስን። እኔ ወዝ ሪሊፍድ በቃ በጣም ማለት ነው። ከዛ ጨርሰን መጣን እኔም ጓዜን ጠቅልዬ ብዬ ምናምን ከባህር ዳር ወደ ቤት የመጣኝ ማለት ነው። የመጣኝ ቀን ትዝ ይለኛል ይሄ መስከረም ላይ የሚከበረው ጥምቀት ነው መስቀል ነው አይደለም የሚከበረው የመስቀል ቀን ነው አዲስ አበባ የመጣሁት እና ገባው ምናምን በቃ ቤቴ ያው በኩራት ኦልሬዲ ፋሚሊዎቼ የተቀበሉት ነገር ስለሆነ ብዬ በኩራት ሂጃቤን አድርጌ ምን ብዬ ምናምን የመጣሁት በቃ ከባህር ዳር ቤቴ ገባው ምናምን ሻወር ወስጄ ምን ብዬ ምናምን ጨርሼ ቁጭ አልኩኝ እና ይሄ ሰፈር ውስጥ ይከበር የለ መስቀል ምናምን ልናከብር ልንወጣ ነው እና ቡና የምታፈይው አንቺ ነሽ ነይ ምናምን ነገር አለኝ ፋዘር ማለት ነው። ከዛ ላይክ ዋይሚ ማለት ዩ ኦልሬዲ ኖ ላይክ እንትን እንደማለል እና አሁን እሺ እምቢ ምናምን ገና ከመምጣቴ ለምን ሰጣ ገባ ውስጥ እገባለሁ ምናምን አልኩኝ እና ኦኬ እሺ ምናምን ብዬ ወጣሁኝ። ቡና ምናምን ተፈላ ምናምን ሴሌብሬሽኑ ሲቀጥል በቃ እኔ መግባት አለብኝ ያው ያልከኝ ነገር ለማድረግ ነው ምናምን ብዬ ወደ ቤት የገባሁኝ ማለት ነው። እና የሚገርማችሁ ነገሮች እኔ እንዳየኋቸውና እኔ ፕላን እንዳደረኳቸው አልነበረም። ላይክ ፋሚሊ መጥቶ ያንን ፊድባክ ለእኔ ሰጠኝ ኢትስ ቢካዝ ኦልሬዲ እንደምቀር ስላወቁ ነው እንጂ አክሴፕት ስላደረጉት አይደለም። እና ከሚከበረው ነገር ተከብሮ ምናምን አልቆ ውስጥ ልክ ቤት ከገባ በኋላ ፋዘር ሌላ ኮንቨርሴሽን የተጀመረ ምንድነው እሱ ጭንቅላትሽ ላይ ያደርግሽ ምናምን ከዛ ላይክ ይሄ ሂጃብ ለምን ሂጃብ ልታደርጊ ምንድነው ሂጃብ ሙስሊም ስለሆንኩ ሂጃብ ማድረግ ስላለብኝ ሂጃብ አደርጋለሁ ውጭ ስወጣ ሌሎች ወንዶች ስላሉ ላይክ ማየት የማይገባቸው ሰዎች ስላሉ ሂጃብ ማድረግ ስላለብኝ ኦኬ ስለዚህ አሁን አንቺ ሙስሊም ነኝ ነው የምትይው ምናምን አለኝ። አዎ ሙስሊም ነኝ ኦልሬዲ ኮሚኒኬት ያደረገ መስሎኝ ነበር ምናምን ኖ ምንም ኮሚኒኬት ማድረግ ያለውም ሌላ ታሪክ ተፈጠረ። በቃ ሌላ ታሪክ ተፈጠረ ስልሽ ሌላ ኮንቨርሴሽን ነው በቃ እዛ ጋ የነበረው እና ያ was the cover page ገባሽ ኢትስ ኦኬ ችግር የለውም የሚለው ኮንቨርሴሽን ባህር ዳር የነበረን ኮንቨርሴሽን it's a cover page
በቃ ኦልሬዲ ታምናረጋት ትሪክ አድርገናት ወደ ቤቷ ትምጣና ከዛ በኋላ ያለው ነገር ኬሪውን እናደርጋለን ነው የእነሱ ሀሳብ ገባሽ? ከዛ ቁጭ አልን ምናምን አንቺ ለምንድን ነው እስልምና ምናምን ስለ እስልምና ሲጀምር የምታውቂው ነገር አለ እና በነገራችን ላይ ቴከን ኖት እኔ ያሳደገኝ አባት አቡ ሂዝ አኔ ቴስት ብያቸዋለሁ ትናንትና። ሁሉም ሰው የፈለገውን እምነት የመከተል መብት አለው። እኔ ግን የየትኛውም እምነት እንትን አይደለሁም አባል አይደለሁም። ግን ሁሉም ሰው የፈለገውን ነገር የመከተል መብት አለው። ማንም ፎርስ ማድረግ የለበትም ብሎ የሚያምን ሰው ነው። በማንበብ የሚያምን ሰው ነው። የሰው ልጅ ሎጂካል ሆኖ እምነትን በመከተል ላይ የሚያምን ሰው ነው። ይሄ የሰው ልጅ የሆነ እምነት ውስጥ ስለተወለደ ብቻ ያንን እምነት ይዞ መቀጠል አለበት ብሎ የማያስብ ሰው ነው ሲጀመር። እስልምና ሲሆን ግን ነገሮች ይቀየራሉ። ቅድም ይህን ነው ስትሽ የነበረው ሁሉም ነገር ችግር የለውም። እስልምና ሲሆን ግን ችግር አለው። እስልምና ሲሆን ግን ሌላ ተአምር ነው። ሌላ ዓለም አይቶት የማያውቀው አዲስ ነገር ነው። በቃ ነው እዛ አንቺ አሁን ለምንድን ነው እስልምና ከተላለሁ ብለሽ ምናምን ወሰንሽው? ከዛ እኔ አንብቤ ላይክ እኔ ኢዚ ዌይ ነው በቃ ኮንቨርሴሽኑ እንዲቀጥል የፈለግኩትና በቃ እኔ አንብቤ አጥንቼ አነጻጽሬ ሞር ለእኔ ሴንስ የሚሰጠኝ እምነት ላይክ ብከተለው ልክ ነው ብዬ የማስበው እምነት ስለሆነ ነው እስልምና ሊመረጥኩትና ኦልሬዲ ላይክ ዝም ብዬ ኢምፓሲቭ ብዬ ሳይሆን አስቤበትና አንብቤ ምን ብዬ አውቄ ነው እዚህ ነገር ውስጥ የገባሁት። ናንትና ምንድን ነው አንብበሽ የምታውቂው አለኝ። ምንድን ነው አንብበሽ የምታውቂው የምትችይው? ይህ ሴንስ የማይሰጥ እምነት ሲጀመር አንቺ እኔ ሁላ ዘመን አንቺን ያስተማርኩትና ይህንን ሁላ እንትን ያልኩት እንደዚህ አይነት ጭንቅላት ኑሮች እንደዚህ አይነት ማይንድ ሴት ኑሮች እንዴት ነው ሃይማኖት ሲጀመር እኔ መጀመሪያም ሃይማኖት መኖራችሁን ሰፖርት አላደረግም። ጭራሽ ደግሞ እስልምና አለ። ጭራሽ እስልምና እንዴት አይምሮ ያለው ሰው ይህንን ሊያስብ ይችላል? ከዛ ይሄ ኮንቨርሴሽን ባይዘብኝ 3 ሰዓት ጀምሮ ማታ 3 ሰዓት ላይ ጀምሮ ሌሊት 9 ሰዓት ያለቀ ኮንቨርሴሽን ነው። እና የሆነ ሰዓት ላይ እኔ ይሄ እንዴት ነው ሰምታችሁ ታውቃላችሁ? ሰዎች ኢንቨስቲጌት ሲደረጉ የሆነ ዳርክ ሩም ውስጥ ምናምን አስገብታችሁ ከዛ አይምሯቸው መጨረሻ ላይ ድሬንድ ሆኖ ሀልስኔት ማድረግ ምናምን የሚጀምሩት ነገር አክቹዋሊ እኔ ያ ነው ሀፕን ሲያደርግ የተሰማኝ። ቢካዝ መጨረሻ ላይ ከቃላት ውጭ ሁላውን ይሄ ኤክስፕሌን ከማድረግ ሁሉ በላይ ሆነብኝ ነገሮች ገባች። ቢካዝ ኦቨር ኤንድ ኦቨር እያስረዳውኝ እና ላይክ የሆነ ሳለ በጣም ካፌ በላይ ሲሆንብኝ ምን አልኩት? እኔ አሁን አንተን አልኩት በመጽሐፍ ቅዱስ የምታምን ሰው አይደለም፣ በቁርአንም የምታምን ሰው አይደለም፣ በምንም ሃይማኖት ላይ የምታምን ሰው አይደለም። ስለዚህ አሁን አንተ እኔ እስልምናን እንዴት ተከተልሽ ብለህ ስትጠይቀኝ ከምን አንጻር ነው ላስረዳ የምችለው አልኩት። ከምን አንጻር ላስረዳ? ያንተ መጽሐፍ ይሄንን ይላል፣ የኔ መጽሐፍ ደግሞ ይሄ ይላል ብዬ ምን አነጻጽሬ ልንገርህ? ላይክ ነው ለምሳሌ አክስቴ ብትጠይቀኝ ጥያቄ እሷ ያዘችው እምነት አለ። ለምንድን ነው የእሱን አምላክ አይደለም ለምን አልሽ ብላ ብትጠይቀኝ የምመልሰው መልስ አለ። ገባሽ? በስላሴ ለምን አታምኝም ብትለኝ የምመልሰው መልስ አለ። እዚህ ጋር ግን እሱ ከየትኛው እምነት አንጻር ነው ኢቭን አርጊመንት ላቀርብ የምችለው ከሱ ጋር? እና እሷ ጥያቄ ብትጠይቀኝ ሪዝናብል ነው። አንተ ግን ለምትጠይቀኝ ጥያቄ እንደ ፈርስት ፕሌስ በሳይንስ ብቻ የምታምን ሰው በኢቮሉሽን ቲዮሪ የምታምን ሰው እንዴት ብዬ ነው አምላክ አለ የለም ብሎ የሚያምን ሰው ሲጀምር ከምን አንጻር ነው የምታስረጁ የምችው ነገሮችን? ከምንም አንጻር እኮ አታስረጁ። ምክንያቱም ተመሳሳይ ቤዝ የላችሁም ኢን ዘ ፈርስት ፕሌስ። ገባሽ? ከዛ በጣም በቃ ምንድን ነው በምክንያት ነው ሃይማኖት የመረጥሽው? ላይክ ብር ነው የምትወጁ ሰው ነው የምትወጁ ወንድ ነው እንደዚህ ነው ምናምን። እኔ የምወደው ወንድ የለም። ልማር ነው የሄድኩት፣ ትምህርት ነው ተምሬ የመጣሁት። ሁለተኛ ነገር ደግሞ ከገንዘብ አንጻር እኔ ይቅርታ አድርጉልኝና ላይክ ገንዘብ ምናምን ያላችሁ የምታወሩት ወሬ እኔን አንደርማይን ከማድረጉ በፊት